ሰላምና ጤና ለእናንተ ይሁን የተከበራችሁ የኩራዝ ሚዲያ ቤተሰቦች፣ የዕለቱን የተመራረጡ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አብራችሁን ቆዩ። በቅድሚያም አበይት ጉዳዮቹን እናደርሳለን። የሃይማኖት አባቶች በመስቀል ማንሰራራት መርሃ ግብር ላይ ተሳተፉ። በሲዳማ ክልል መምህራንን የሥራ ማቆም አድማ አደረጉ። ጋዛ ላይ በተፈጸመ ጥቃት ጋዜጠኛን ጨምሮ በርካታ ሰዎች መገደላቸውን ተዘግቧል። ኢራን የኒውክሌር ጦር መሳሪያ ባለቤት እንድትሆን እንደማይፈቅዱ ትራምፕ ዳግም አስታወቁ። እነዚህንና ሌሎች ዝርዝር ጉዳዮችን ይዘን ቀርበናል። አብራችሁን ቆዩ። በቅድሚያ የሃይማኖት አባቶች በመስቀል ማንሰራራት መርሃ ግብር ላይ ተሳተፉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያና ሊቃነ ጳጳሳት የተሳተፉበትን የችግኝ መትከል መርሃ ግብር አከናውነዋል። በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነት የተጀመረው መስቀል ማንሰራራት የዘንድሮ የአረንጓዴ አሻራ መርሃ ግብር 7.5 ቢሊዮን ችግኝ ለመትከል እቅድ እንደተያዘም ተዘግቧል። በቀጣይ ክረምት ወራትም አረንጓዴን አሻራን ጨምሮ በሌሎችም የከተማችን ልማቶች የሚያደርጉትን ተሳትፎ አጠናክረው እንደሚቀጥሉ የሃይማኖት አባቶች ገልጸዋል። የአዲስ አበባ ከንቲባ አዳነች አቤቤ ከሁሉም የህብረተሰብ ክፍሎች ጋር ሰኔ 22 2017 ዓ.ም ያስጀመሩትን የዘንድሮ የከተማ የአረንጓዴ አሻራ መርሃ ግብር በቀጣይም ተጠናክረው እንደሚቀጥል ማንሳታቸው የሚታወስ ነው። በችግኝ ተከላ ፕሮግራሙ ላይ ብፁዕ ወቅዱስ አቡነ ማትያስን ጨምሮ ሌሎች ብፁዓን አባቶችና የአዲስ አበባ ምክትል ከንቲባ አቶ ጃንጥራው አባይ እና ሌሎችም በየደረጃ የሚገኙ የስራ ኃላፊዎችም ተሳትፈውበታል። ወደ ሌላ መረጃ ስናልፍ በሲዳማ ክልል ምስራቃዊ ሲዳማ ዞን ሆና ዙሪያ ወረዳ ትምህርት ቤቶች መምህራን በሙሉ ስራ ማቆም አድማ ላይ እንደሚገኙ ተገልጿል። ምንም አይነት የተማሪዎች ውጤት እንደማይሰሩና የትምህርት ቤት መዝጊያ በወላጆች ቀን እንደማይገኙም አክለው ገልጿል። ለዚህም እንደ ምክንያት የተገለጸው የመምህራን ደሞዝ ያለ ፍቃዳቸው በግዳጅ ለብልጽግና ፓርቲ ግንባታና አባልነት ክፍያ ተብሎ ስለተቆረጠ እንደሆነም ማረጋገጥ ተችሏል። የምስራቃዊ ሲዳማ ዞን የግርጃ ሆኮ ወረዳ ላይ በትላንትናው ሌሊት 15 መምህራንን አስረዋል ተብሏል። የፓርቲ አባልነትና መዋጮ ጉዳይ የግለሰቦች ፈቃደኝነት ላይ ብቻ የተመሰረተ እንደሆነ በሕጉ ላይ የተደነገገ መሆኑን እያወቁ የሲዳማ ክልል መንግስት ግን የመምህራን ደሞዝና ሌሎች ሰራተኞች ደሞዝ በማናለብኝነት በጉልበት እየቆረጡም ቆይተዋል ብለዋል። የአንድ ሰራተኛ ደሞዝ ከግለሰቡ ፍቃድ ውጪ መቁረጥ ደግሞ በሕግ እንደሚያስቀጣም አክለው ተናግረዋል። አክለው እንደገለጹትም ይህንን መንግስታዊ ህገወጥ ተግባራትን ጉዳይ ለሚመለከታቸው አካላት እልባት እንዲሰጡ ሚዲያዎች ጥሪያቸውንም አቅርበዋል። ወደ ሌላ መረጃ ስናልፍ በትግራይ ጦርነት ወቅት የኤርትራ ወታደሮች በትግራይ ሴቶች ላይ ዘግናኝ ወሲባዊ ጥቃት መፈጸማቸውን የሚገልጹ ሰፊ የምርመራ ሪፖርት አቀረበ። በጦርነት ወቅቱ በኢትዮጵያ መከላከያ ሰራዊት፣ በኤርትራ ጦርና በአማራ ሚሊሻ አማካኝነት በትግራይ ከሚገኙ ጠቅላላ ሴቶች 10% የሚጠጉ ሴቶች ለጾታዊ ጥቃት መጋለጣቸውንም ጥናቱን ጠቅሶ ዘጋርዲያን አስነብበዋል። ከነዚህም ውስጥ 70% በቡድን መደፈር የደረሰባቸውም ናቸው ብለዋል። እንደ ዘጋርዲያን ጥናት በተለይም የኤርትራ ወታደሮች ዓለም አቀፍ የጦርነት ሕግን ከሚፈቅደው ውጪ የትግራይ ሴቶችን ዳግም መውለድ እንዳይችሉ በማሰብ በማህጸናቸው ውስጥ ባዕድ ቁሶችን በመቅበራቸው ከተጠቂዎች ማረጋገጥ እንደቻለም ጠቁሟል። ሪፖርቱ አክለውም ይህንን ድርጊት በትግራይ የዘር ማጥፋት ወንጀል መፈጸሙን ጠቋሚ ነውም ብሎታል። ወደ ውጪ ዘገባዎች ስናልፍ ጋዛ ላይ በተፈጸመ ጥቃት ጋዜጠኛን ጨምሮ በርካታ ሰላማዊ ሰዎች ተገደሉ። የእስራኤል ኃይሎች በጋዛ ሰርጥ ባደረሱት ተከታታይ ጥቃቶች ቢያንስ 95 ሰዎች መገደላቸው ተገለጸ። ጥቃቱ በጋዛ ሰርጥ በሚገኙ አንድ ካፌ፣ ትምህርት ቤትና የምግብ ማከፋፈያ ጣቢያዎች ላይ የተሰነዘሩ ሲሆኑ
ቢያንስ 95 ሰዎች መሞታቸውንም ተገልጿል። በተፈጸሙት ጥቃቶች ከተጎጂዎች መካከል ቢያንስ 62 የሚሆኑ በጋዛ ከተማና በግዛቱ የሰሜናዊ ክፍል የሚገኙም ናቸው ተብሏል። በተለይም በሰሜናዊ ጋዛ በሚገኘው አልባቃ ካፌ በተባለ የባህር ዳርቻ ምግብ ቤት ላይ የተፈጸመው የአየር ጥቃት ከፍተኛ ጉዳትም አስከትሏል ተብሏል። ጥቃቱን ተከትለ የወጡ ዘገባዎች እንደሚያመለክቱት በዚህ ካፌ ብቻ 39 ሰዎች ሲሞቱ በርካቶቹም ቆስለዋል ተብሏል። በዚህ አሰቃቂ ክስተት ሕይወታቸው ካጡ መካከል እስማኤል አቡ ሀታብ የተባለ ጋዜጠኛ እንደሚገኝበት ጠቅሰው በአልባቃ ካፌ ውስጥ ተሰብስበው የነበሩ በርካታ ሴቶችና ሕፃናትም በጥቃቱ ሕይወታቸው አጥተዋል ተብሏል። የዓይን እማኞች እንደገለጹትም የእስራኤል ተዋጊ ጄቶችን በጥቃቱ መሳተፋቸው ተናግረዋል ሲል አልጀዚራ ዘግቧል። ወደ ሌላ መረጃ ስናልፍ መንግስታዊ ያልሆኑ ድርጅቶች በአሜሪካ እስራኤል የሚደገፈውን የጋዛ እርዳታ ስርዓትን ተመድ እንዲተካ ጠይቀዋል። ከ100 በላይ መንግስታዊ ያልሆኑ ድርጅቶች በጋዛ አፋጣኝ እርምጃ እንዲወስዱ እየተጠየቀ ይገኛል። የእስራኤል የማከፋፈያ እቅድ ገዳይ ነው፣ ስለዚህም በተባበሩት መንግስታት ድርጅት የሚመራው የእርዳታ ማስተባበር ወደ ስራ ይመለስ በማለትም በመጠየቅ ላይ ይገኛሉ። የእርዳታ ማከፋፈያ ቦታዎች ቁጥራቸው ከ400 ወደ 4 በወታደራዊ ኃይሎች ቁጥጥር ወደሚደረግባቸው ቦታዎች ዝቅ ብሏል ሲሉም ቡድኑ መግለጫ ሰጥቷል። በአሜሪካና እስራኤል የሚደገፈው የጋዛ ሰብአዊ ፋውንዴሽን GHF በጋዛ የሚገኙትን 2 ሚሊዮን ሰዎች በተጨናነቀ ወታደራዊ ዞኖች ውስጥ ምግብ ለማግኘት ሲሞክሩ በየቀኑ የተኩስና የጅምላ ጉዳት ሰለባ እንዲሆኑ አስገድዷቸዋልም ተብሏል። መንግስታዊ ያልሆኑ ድርጅቶችንን በመግለጫቸው ላይ የሰብአዊ ፋውንዴሽኑ ወደ ስራ የገባው የተስፋ መቁረጥ የአደጋና የሞት ዑደትን ለማስቀጠል ነው ሲሉም ከሰዋል። የእስራኤል ባለስልጣናት በእርዳታና በንግድ ዕቃዎች ላይ በድጋሚ አጠቃላይ እገዳን ካደረጉ ከ100 ቀናት በላይ ተቆጥረዋልም ብለዋል። አክለው እንደገለጹትም ከግንቦት 27 ጀምሮ በጂኤችኤፍ በሚተዳደሩ የእርዳታ ማከፋፈያ ቦታዎች ምግብ በመጠበቅ ላይ የነበሩት 600 የሚደርሱ ፍልስጤማውያን ሲገደሉ ከ4000 በላይ የሚሆኑት ደግሞ ቆስለዋል አልጀዚራ ዘግቧል። ወደ ሌላ መረጃ ስናልፍ ኢራን የኒውክሌር ጦር መሳሪያ ባለቤት እንድትሆን እንደማይፈቅዱ ትራምፕ ዳግም አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ጦር መሳሪያ ባለቤት እንድትሆን እንደማይፈቅዱ በድጋሜ ተናግረዋል። ፕሬዝዳንቱ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ኢራን የኒውክሌር ጦር መሳሪያ ባለቤት ልትሆን እንደማትችል ገልጸዋል። አክለውም እስራኤል ጥቃት ከመሰንዘሯ በፊት ኢራን የጦር መሳሪያ ለማምረት የቀራት ጥቂት ሳምንት ብቻ ነበርም ብለዋል። ከዚህ በተጨማሪም ሀገሪቱ የኒውክሌር ጦር መሳሪያ ባለቤት ለመሆን የምታደርገውን ጥረት ካላቆመች አሜሪካ ያለምንም ማመንታትና ጥያቄ በድጋሜ ወታደራዊ እርምጃ እንደምትወስድ ፕሬዝዳንቱ አስጠንቅቀዋል። ትራምፕ ከቀናት በፊት ሲናገሩም ኢራን የኒውክሌር ጦር መሳሪያ የመገንባት ጥረቷን ከቀጠለች ከባድ ወታደራዊ እርምጃ እንደሚወስዱም አስጠንቅቀው ነበር። ትራምፕ የኢራኑ የበላይ መሪ አያቶላህ አሊ ኻሜኒ ከእስራኤልና ኢራን ጦርነት መቆም በኋላ ላስተላለፉት መልእክት ምላሽ በሰጡበት ንግግራቸው ላይ ኢራን ዩራኒየም እንደገና እንደምታበለጽግ የሚያሳይ መረጃ ካገኙ ዳግም ያለ ማቅማማት ድብደባ ለመፈጸም እንደማያወላውሉም ተናግረዋል። ይህ በእንዲህ እያለ በኢራን ሊሰነዘር የሚችል የሳይበር ጥቃት ስጋት እንደሆነ ተገለጸ። የአሜሪካ የጸጥታና ደህንነት ተቋማት ከኢራን በኩል የሚሰነዘር የሳይበር ጥቃት ሊኖር እንደሚችል አስጠነቀቁ። ከእስራኤል ወታደራዊና የምርመራ ተቋማት ጋር የሚሰሩት የአሜሪካ የመከላከያ ኩባንያዎች ከኢራን ጋር ግንኙነት ባላቸው የመረጃ መንታፊዎች የሳይበር ጥቃት ሊሰነዘርባቸው እንደሚችል ነው በማስጠንቀቂያቸው ላይ የገለጹት። የኢራን ሰርጎ ገብ የመረጃ ጠላፊዎች ከዚህ ቀደም ተመሳሳይ የሳይበር ጥቃቶችን በእስራኤል ላይ መፈጸማቸውንም ይታወሳል። ኢራን በ2023 በእስራኤል ትምህርት ቤቶችና የቴክኖሎጂ ተቋማት ላይ በሰነዘረችው የሳይበር ጥቃት
በተቋማቱ ላይ ከፍተኛ የመረጃ ምዝበራ ደርሶ እንደነበርም አክለው ገልጸዋል። በተመሳሳይ ዓመትም እነዚሁ በኢራን የሚደገፉ የመረጃ መንታፊዎች በአሜሪካ ፔንስላቪያ አቅራቢያ የምትገኘው ከተማ የውሃ አቅርቦት እንዲስተጓጎል አድርገው እንደነበርም ገልጸዋል። በዚህም መሰረት ተቋማቱ የሳይበር ደህንነት ስርዓታቸው ደካማ ከሆነ በኢራን መረጃ መንታፊዎች ጥቃት ሊደርስባቸው እንደሚችል የአሜሪካ ጸጥታና ደህንነት ተቋማት እንዳሳሰቡ ሲኤንኤን ዘግቧል። ወደ ሌላ መረጃ ስናልፍ አሜሪካ ለሀገራት የምትሰጠውን የገንዘብ ድጋፍ የማቆም እርምጃ እንደ አውሮፓውያን አቆጣጠር በ2030 ከ14 ሚሊዮን በላይ ሰዎች ለሞት እንደሚዳረጉም ዘላንሴት የሕክምና መጽሔት ላይ ያወጣው ጥናት አመልክቷል። ያለ ጊዜያቸው ለሞት ከሚዳረጉት ውስጥ 1/3ኛው ህጻናት መሆናቸውንም ጥናቱ ያመለከተ ሲሆን ለብዙ ዝቅተኛና መካከለኛ ገቢ ላላቸው ሀገራት ይህ ክስተት ከዓለም አቀፍ ወረርሽኝ ወይም ከታላላቅ የትጥቅ ግጭት ጋር ሊወዳደር ይችላል ሲል ጥናቱ አስመልክቷል። አክለውም አሜሪካ የምታደርገው የገንዘብ ድጋፍ ለሁለት አስርተ ዓመታት በጤና ላይ በተጋላጭ ህዝቦች መካከል ያለውን እድገት በድንገት የማቆም እንዲሁም ወደ ኋላ የመመለስ አደጋን ይቀንሳል ሲሉም ገልጸዋል። አክለው እንደገለጹትም ከ133 ሀገራት የተገኘው መረጃ እንደሚያሳየው የዩኤስኤድ የገንዘብ ድጋፍ ከ2001 ጀምሮ እስከ 2021 ባለው ጊዜ ውስጥ ዝቅተኛ ገቢ ባላቸው ሀገራት የ91 ሚሊዮን ሰዎች ከሞት መታደግ መቻሉን የጥናቱ ቡድን ገልጸዋል። የአሜሪካው የውጭ ጉዳይ ሚኒስተር ማርኮ ሩቢዮ በመጋቢት ወር የፕሬዝዳንት ትራምፕን አስተዳደር በዩኤስ ዓለም አቀፍ ልማት ኤጀንሲ ከ80% በላይ ፕሮግራሞችን መሰረዙ ማስታወቃቸው የሚታወስ ነው። የተወደዳችሁና የተከበራችሁ የኩራዝ ሚዲያ ቤተሰቦች ዜናዎቻችን አደረስን። እንደዚህ አይነት መሰል መረጃዎች እንዲደርሳችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰላም